ጤና ይስጥልኝ የኦሮሚያ ኒውስ ኔትወርክ ተከታታዮች ይህ በቅርቡ ተጀምሮ በሳምንት ቢያንስ አንድ ጊዜ የሚተላለፍ የዊርቱ ያየባ ኦሮሞ ነው ከመሰረቱ ከመጀመሪያው እንደተስማማነው ይህ ፕሮግራም አልፎ እንዳስፈላጊነቱ በአማርኛ ቋንቋ የተዘጋጀ ይቀርባል በዚህ መሰረት የዛሬው ዝግጅታችን በአማርኛ ይሆናል በዛሬው ዝግጅታችን ደግሞ ለመመልከት የፈለግነው የሚዲያዎች ሁኔታ በኢትዮጵያ ትላንትና ዛሬ እና ለወደፊቱስ ይቺ ሀገር ካላት የተከማቸ የዲሞክራሲ ጥያቄ አንፃር ምን መሆን አለበት በተለይ ደግሞ በአሁኑ ሰዓት መሬት ላይ የሚታዩት ሁኔታዎች ለዚህ አስተዋጽኦ የሚያደርጉ ይህንን የሚያደናቅፉ በተለይም ሚዲያዎች በአሁኑ ሰዓት በአገሪቱ ውስጥ በስፋት የሚታየውን የውዝግብን ሁከቶችን ያባባሱ ያቀዘቀዙ ነው የሚሉት ለመመልከት ሶስት ሁነን ቀርበናል ሶስታችንም አቶ ፍቃዱ ሞሮዳ አቶ እስራኤል ሰቦቃና ራሴ ተስፋዬ ደረሳነኝ ለራስ ሲቆርሱ አያሳንሱ የሚሉትን አይሁንብንና ሶስታችንም በተለይም በሁለቱ ዋና ሚዲያዎች ሜንስትሪም ሚዲያዎች ኤሌክትሮኒክስ እና ፕሪንት ሚዲያ ውስጥ ለረጅም ጊዜ ካበተ ልምድ ያለን ሰዎች ነብን በጣም አጋነን አይሆንም ከዚህ አንፃር ነው ይሄንንም በተለይ የኢትዮጵያን ሚዲያ ሁኔታ በቅርበትም ውስጥ ሆነን አሁንም ደግሞ በርቀት ሆነን ቴክኖሎጂ ምስጋና ይግባውና ያያየነው ስለሆነ ከዚህ በመነሳት ነው እናንተ ከኛ ጋር እንድትቆዩ በአክብሮት እየጠየቅን ወደ ውይይታችን እንገባለን ሁለታችሁንም በአድማጮቻችን ስም አመሰግናለሁ በፍቃዱ እንደ በእስራኤል እና አስቀድመን እንደተመካከር ነው እንግዲህ የሚዲያዎች ሁኔታ በኢትዮጵያ በሚለው ስር የሚዲያዎች ባለቤትነት ወይም ኦነርሺፕ የሚባለው የሚዲያዎች የሥራ ባህል የተለመደው ያሰራር ባህል ዛሬ እየታየ ያለውና ወደፊትስ ምን መሆን አለበት በሚለው ላይ ለመመካከር ነው እስቲ እንግዲህ መዋያ ነጥባችን በሚገባ ተረድታችኋል ብዬ አምናለሁ በፍቃዱ ጀምርልን ከፈለክበት ጀምር በኔ አካይድ ግን ኦነርሺፕ የሚለው ይሄንን ስንል ግልጽ ለማድረግ ያክል ለመሆኑ የኢትዮጵያ ህዝብ በስሙ የተቋቋመ የህዝብ የሆነ መገናኛ ብዙሃን ትላንትም እንግዲህ እኛ ከቅርበት ከሰማነው ከኃይለ ሥላሴ ስርዓት ጀምሮ መኖሩን ያውቃል ወይ ከምትለው ምክንያቱ ምንድነው ይሄንን አለማውቁ የኔ ነው ብሎ መከራከር አለመቻሉና የመሳሰሉት በፍቃዱ ተባረክ ተስፋዬ እንግዲህ ተመልካቾችና አድማጮችም እንደሚያውቁት ሶስታችንም በተለይ በኢሃዴግ ዘመን የፕሬስ ስራ በይፋ ከተጀመረበት ጊዜ ጀምሮ በፕሬስ ህትመቱ ላይ በጋዜጦች ላይ ስንሰራ የነበርን ሰዎች ነን በዛ ስራ ውስጥም ደግሞ ሲከፈል የነበረውን ዋጋ ስንከፍል ነበረ እስከ መታሰርም መጨረሻም ደግሞ ስብስ እስከ መሰደድ የደረስን ሰዎች ነንና ዳር ቆመን ወይንም በቲዮሪ በስማ በለው ሰምተን የምናወራው ነገር አይደለም ስለዚህ ሚዲያ ውስጡ ነበርን አሁንም ባንዱም ሆነ በሌላ መንገድ ከውጭም ወደ ውጭ ሀገርም ከወጣን በኋላ ደግሞ በዚሁ በሚዲያ ስራ ውስጥ ያለን ሰዎች ነንና በቅርበት መነጋገር እንችላለን ብዬ ገምታለሁ ከናንተም ጋራ በመገናኘት በዚህ ጉዳይ ላይ ለመወያየትና ያለንን ልምድ ካለንበትም ሀገር አንፃር ትናንትም ከነበርንበት አንፃር ከህብረተሰባችንም ወቅታዊ ሁኔታ አንፃር ስለ ሚዲያው ለመነጋገር በመቻሌ ደስ ይለኛል ከዛ ባለፈ ለተመልካቾቻችን ይሄ ፕሮግራም በአፋን ኦሮሞ ያያባ የሚል ስያሜ ነው ያለው በአማርኛው አቻ ትርጉም ሊሆን የሚችል ወይ ተቀራራቢ ትርጉም ሊሆነው የሚችለው ነጋሪት
ተናጋሪ ነጋሪት የሚለው ሊሆን ይችላል ብዬ ገምታለሁ በዚሁ መንፈስ እንድትረዱም አድማጮችንና ተመልካቾችን እጠይቃለሁ እንግዲህ ተስፋዬ እንዳነሳው በሚዲያ ጉዳይ ላይ ትንሽ ከፈረሱ ጋሪው የመቅደም ነገር እንዳይሆንብኝ እንጂ የህዝብ ባለቤትነት ከሚለው ጉዳይ ልክ ባለፉት 20 ዓመታት ውስጥ በግል ሚዲያ ይሄ ከመንግስት ሚዲያ ወይንም ደግሞ ከነበረው በመንግስት ብቻ የተያዘ ሚዲያ ስርዓት ወጥቶ ወደ ግልም ነፃ ፕሬስ የሚል የነበረው ምን አይነት ለውጥ እየተካሄደ ነው ያለው ትናንት እንዴት ነበር ዛሬ ያለው ለውጥ እንዴት ነው የሚለው ነገር ማየቱ ትንሽ የተሻለ መሰለኝ እኔ ሳስበው ስለዚህ ህብረተሰቡንም በዛ ውስጥ ማየት እንችላለንና የህዝብ ሚዲያ የፐብሊክ ሚዲያ የምንለው ነገር በተለይ አሁን በምዕራቡ ዓለም በውጭው ዓለም በምዕራቡ ዓለም የተለመደው ነገር ነው እሱ ከፖሊሲ ጋር ከሪዮት ዓለም ጋር ሀገሮቹ ከሚከተሏቸው ሪዮት ዓለም ጋር ከሚከተሉት ሪዮት ዓለም ፖሊሲ ጋራ አብሮ ሊሄድ የሚችል ነገር መሰለኝና እዚህ ሀገር በተለይ ሶስታችንም ባለንበት ሀገር ይሄ ከግሉ ሚዲያ በተጨማሪ በከበርቴዎች ከተያዘው ሚዲያ በተጨማሪ ፐብሊክ ሚዲያ የሚባል ነገር አለ የመንግስት ሚዲያ ብሎ ነገር የለም ምናልባት በአሜሪካን ሀገር ቪኦኤ አለ ለዛው ደግሞ ቪኦኤ በራሱ ሀገር ውስጥ አይሰራጭም በራሱ የፕሮፓጋንዳ መሳሪያ ነው ፕሮፓጋንዳን በሀገሩ ላይ መስራት ስለማይፈቀድለት በገዛ ህዝቡ ላይ ወደ ውጭ ነው የሚሰራጨው ከዛ ውጭ የመንግስት ሚዲያ ብሎ በህዝብ ላይ የሚሰራ የለም አብዛኞቹ እነዚህ ፐብሊክ ሚዲያ የሚባሉ ናቸው የኛ መቼ ነው ወደዛ የሚያድገው አለ ወይ የሚለውንም ነገር እኔን ያጠያይቀኛል አሁን ኢትዮጵያ ውስጥ ያለው ሚዲያ በአሁኑ ሰዓት አንድ በግል የተያዙ ናቸው ሁለትም ደግሞ በፓርቲ የተያዙ ናቸው ሶስተኛው በመንግስት የተያዘ ነው አሁን ያቆጠቆጠ የመጣው ደግሞ በፓርቲዎች ጀምሮ አሁን በአክቲቪስቶች የሚያንቀሳቅሷቸው ሚዲያዎች ናቸው ምናልባት አክቲቪስቶቹ አካባቢ የሚንቀሳቀሰው በህዝብ መዋጮ ስለሆነ የሚንቀሳቀሱት እነዚህ ምናልባት የህዝብ ሚዲያዎች ናቸው የህዝብ ኢንተረስት የህዝብ ፍላጎት የህዝብ ጥቅም አለበት ብለን ልናነሳቸው እንችል ይሆናል ከዛ ባለፈ እዚህ ሀገር ውስጥ እንደምናያቸው የፐብሊክ ሚዲያ እንደሚባሉት የህዝብ ሚዲያ ተብሎ በህዝብ መዋጮ የሚተዳደሩ ህዝብ የሚቆጣጠራቸው ተገዥነታቸውና ተጠያቂነታቸው ለህዝብ የሆነ የራሳቸው ቦርድ ያላቸው የራሳቸው አስተዳደር የራሳቸው በጀት ያላቸው በነገራችን ላይ መንግስትም ይደጉማቸዋል እነዚህን ፐብሊክ ሚዲያ የሚባሉ ለምሳሌ እኛ ጋር ያለውን NPR የመሳሰሉትን ከመንግስት የተወሰነ ድጎማን ያገኛሉ ከዛ ውጪ ባለፈው በመዋጮ የሚተዳደሩ ናቸው እና ኢትዮጵያ ውስጥ የትኛው ነው የፐብሊክ ሚዲያ የሚለው ነገር አሁንም መንግስት የራሱ የኢትዮጵያ ቴሌቪዥን የህዝብ ሚዲያ ነኝ ይላል ምክንያቱም መንግስት የህዝብ ነኝ ብሎ ስለሚራሱ ፋናና ዋልታ የህዝብ ሚዲያ ነን ይላሉ ግን የገዢው ፓርቲ ሚዲያዎች ናቸው ሌሎችም እንደዚሁ ያለ ሚዲያ አለና በኢትዮጵያ ውስጥ ገና ነው የህዝብ ሚዲያ ፐብሊክ ሚዲያ በሚለው ደረጃ ላይ ለመድረስ ገና ይመስለኛልና ይሄ ከህብረተሰቡ እድገትም ጋራ መሬት ላይ ካለው ፖለቲካዊና ኢኮኖሚያዊ ማህበራዊ ሁኔታዎች ጋራ አብሮ ሊሄድና ሊያድግ የሚችል ይመስለኛልና አሁን ባለው ደረጃ የህዝብ ሚዲያ ፐብሊክ ሚዲያ ነው ብለን የምንለው ነገር እዚህ ሀገር እንዳለንበት ሀገር እንደለመድነው ናቸው ብለን ልንላቸው የምንችላቸው ያሉ አይመስለኝም ቢያንስ ትናንሾች አሁን በህዝብ የተቋቋሙ የምንላቸው እንደ ONN ያሉ OMN አለ ኢሳት አለ እነዚህ እስካሁን በመዋጮ የሚተዳደሩ ነገር ስለሆነ ምናልባት ከዛ ጋራ የሚገናኙ ከህዝብ ሚዲያ ናቸው ልንላቸው እንችል ይሆናልና ሐሳብህን ተረድቼው ከሆነ ባጭሩ እኔ ስለዚህ ጉዳይ ማለት የሚችለው ይሄንን ነው አመሰግናለሁ በፍቃዱ እኔ ጠቅላላ አድርጌ በኋላ ላይ እመጣልበታለሁ ከናንተ በሚመነጩት ሐሳቦች ላይ አስተያየት ካለኝ ኦቦ እስራኤል ወደ አንተ ልምጣና በዚሁ ላይ
የባለቤትነት ጉዳይ እና በተለይ በህዝብ ስም ተቃቁሞ ያለ ግን ህዝብ የራሱ መሆኑ የማያውቀው ሚዲያ እና ሌሎቹም ከይዞታ ጋር ኦነርሺፕ ከመባለው ጋር ተያይዞ ያሉትን የሚታይህን አስቀምጥልንና አመሰግናለሁ ተስፋዬ። ያው እንደሚታወቀው የመንግስት ሚዲያ በመባል የሚታወቁት ትልቅ በጀት ያላቸውና ከሞላ ጎደል የሰለጠነ የሰው ኃይል ክምችት ያለባቸው ሚዲያዎች በኢትዮጵያ ውስጥ አሉ። እነዚህ ሚዲያዎች የህዝብ ስለመሆናቸው ህዝቡ እንዳያውቅ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ላይ ሲካሄድ ነበረ። ስለዚህ እነዚህ ሚዲያዎች ሁሌም የመንግስት ልሳን በመሆን ነው የሚያገለግሉት። ስለዚህ ለህዝብ አንድም የሚያደርጉት አስተዋጽኦ የለም እና ይዞታቸው የህዝብ ሆኖ የሚቆጣጠራቸው ግን በስልጣን ላይ ያለው መንግስት ነው። ምክንያቱም እነዚህ ሚዲያዎች አሁን የኢትዮጵያን ቴሌቪዥን፣ ሬዲዮ እና ጋዜጦችን በምንመለከትበት ጊዜ የሚንቀሳቀሱት መንግስት በበጀት በመደበላቸው በጀት ነው። ይህ በጀት ደግሞ ከየት ነው? ከህዝብ ኪስ የሚወጣ ሀብት ነው እና ህዝቡ እነዚህን ሚዲያ አውታሮች የሚዲያ ተቋማት በመቆጣጠር እንዳይችል ሚንሱ የለው፣ የመቆጣጠሪያ ሚንስ የለው ህዝቡ። እነዚህም የሚዲያ ተቋማት በአብዛኛው በባለሙያ ሳይሆን የተደራጁት በካድሬዎች የተደራጁ ናቸው። በካድሬዎች ሲባል በመንግስት ወይንም ደግሞ በገዢው ፓርቲ ታማኝነት ተመልምሎ በስልጣን በስፍራው የተቀመጡ ሰዎችን እንጂ በእውነት ስለሙያው ፍቅር ኖሯቸው ለህዝብ አገልግሎት ራሳቸውን አሳልፈው የሰጡ ጋዜጠኞች ስላልሆኑ ህዝቡ ስለ ሚዲያው ወይንም ደግሞ ሚዲያው የራሱ መሆኑን እንዲያውቅ ለማስተማር ፈቃደኝነቱን ሲያሳዩ አላየንም እና ፈቃደኝነት የላቸው ማለት ነው። ስለዚህ አሁን ባለው ሁኔታ የህዝብ ሚዲያ ህዝብ በራሱ ገንዘብ፣ በራሱ ሀብት፣ በራሱ በሚከፍለው ግብር በጀት ተመድቦላቸው የሚሰሩት ሚዲያዎች በገዢው ፓርቲ ቁጥጥር ስር በጉልበት ተይዘው ያሉት ናቸው። ሌላኞቹ በህዝብ ፈንድ የሚደረጉት ናቸው እንደነ ኦኤንኤን እና ኦኤምኤን። እነዚህ ፓብሊካሊ ህዝቡ በመዋጮ የሚያስተዳድራቸው የሚዲያ ተቋማት ናቸው። ሌሎቹ እንግዲህ በግል ደግሞ የሚንቀሳቀሱ አሉ። በአሁኑ በጊዜ የግል ሚዲያውን ለማንቀሳቀስ እንዲያውም ከበፊቱ በበለጠ አስቸጋሪ ሁኔታ ውስጥ የገባበት ሁኔታ ነው መኖሩ የሚሆናስበው እና በኢትዮጵያ ውስጥ አንደኛ ጋዜጠኝነትን በትክክለኛው መንገድ ማካሄድ ስለማይቻል የግል ሚዲያው ቦታ እየጠበበበት ይህ በህዝብ መዋጮ የሚቋቋሙት ሚዲያዎች የመንግስት የጥቃት ታርጌት እየሆኑ ባለበት ሁኔታ መንቀሳቀስ አስቸጋሪ በሆነበት ሁኔታ ላይ ስለሆኑ እነዚህ በውጥረት ውስጥ የሚንቀሳቀሱ በህዝብ መዋጮ የሚንቀሳቀሱት ሚዲያ ተቋማት ለምሳሌ ኦኤምኤን እና ኦኤንኤን በከፍተኛ ጫና ስር የሚንቀሳቀሱ የሚዲያ ተቋማት ናቸው። ሌላኛው የግል ተቋም በፊትኛ ኢትዮጵያ በነበርንበት ጊዜ በኢህአዴግ ዘመን ከመጀመሪያዎቹ የህትመት ሚዲያዎች መካከል እኛ ሶስታችንን ስናሳትማቸው የነበሩት ጋዜጦች ከሞላ ጎደል አንጻራዊ የሆነ ነፃነት ነበረ። ይህ አንጻራዊ ነፃነት ጋዜጣችንን በተወሰነ ደረጃ በከፍተኛ ትግል ጋዜጦቻችን በሁሉም ማዕዘን የኢትዮጵያ ክፍሎች እንዲሰራጩ ለማድረግ የሚያስችል ኔትወርክ ዘርግተን ነበር። አሁን ባለው ሁኔታ ግን ያ ሁሉ አይቻልም። በኢትዮጵያ ውስጥ ጋዜጣ አሳትሞ ለማሰራጨት አይቻልም። አዲስ አበባ ውስጥ የፖለቲካ ፓርቲዎች አሁን ወደ ሀገር ከገቡት የፖለቲካ ፓርቲዎች አንዳንዶቹ የግል ሚዲያዎቹ በተገቢ መንገድ እንዳይሰራጩ ከኢህአዴግ የበለጠ ጫና እየፈጠሩና ለግል ሚዲያዎች አስቸጋሪ ሁኔታዎችን እየፈጠሩ መሆኑን የምንሰማው እና ለዚህ ማስረጃ ማጠቀስ እንችላለን።
ስለዚህ መንግስት ብቻ ሳይሆን አንዳንድ ከመንግስት የተጠጉ የተቃዋሚ ኃይሎች በኢትዮጵያ ውስጥ የግል ሚዲያው እንዳይንቀሳቀስ ጫና እየፈጠሩ በመሆኑ የመንግስት ሚዲያውም የግል ሚዲያው በዚህ ሁኔታ ጫና ውስጥ ነው ያለው እና በጫና ውስጥ የሚንቀሳቀሱ ሁለት የሚዲያ ተቋማት ናቸው ማለት ነው። ይሄውም በህዝብ መዋጮ የተቋቋሙት የቴሌቪዥን ጣቢያዎች እንደ ኦኤምኤን እና ኦኤንኤን ያሉት በመንግስት የጥቃት ኢላማ ሆኖ የሚንቀሳቀሱ የግል በተቃዋሚና በመንግስት ጫና ስር ስርጭታቸው እንዲስተጓጎል የሚደረጉ የህትመት ውጤቶች እና በሶስተኛ ደረጃ ያው ህዝቡ በራሱ ገንዘብ ያቋቋማቸው የኢትዮጵያ ቴሌቪዥን የኢትዮጵያ ጋዜጦች እና በመንግስት ሃይጃክ የተደረጉ የሚዲያ ተቋማት የኢትዮጵያ ሬዲዮ የኢትዮጵያ ቴሌቪዥን እነዚህን የመሳሰሉት የሚዲያ ተቋማት ባለሙያ ስለሌላቸው እና በካድሬ የሚንቀሳቀሱ ስለሆነ ሚዲያ በኢትዮጵያ ውስጥ ጋዜጠኝነትን ጋዜጣም አለ ለማለት አሁን ባለው ሁኔታ አስቸጋሪ ነው። ምክንያቱም በነፃነት የሚንቀሳቀሱት ለመንቀሳቀስ ባለመቻላቸው በህዝብ የተቋቋሙት በመንግስት ጫና ውስጥ በመውደቃቸው እና እኔ የሚታየኝ በኢትዮጵያ ውስጥ ያለው የሚዲያ ሁኔታ በዚህ መልኩ ነው። በሚቀጥለው ውይይታችን እንግዲህ ልንወያይበት እንችላለን በሌላው መልኩ። አመሰግናለሁ በእስራኤል ያው በመጠኑ በበኩሌ ደግሞ አንዳንድ ነገሮች ለመጨመር ያክል የህዝብ የመንግስት የፓርቲ በሚለው ላይ እንግዲህ ባጭሩ የህዝብ የምንለው እንግዲህ እንደየአገሩ እናንተም እንደነካካችሁ እንደየአገሩ መጠነኛ ልዩነቶች ሊኖሩ ይችላሉ ካወቃቀራቸው ከበጀት አመዳደቡ ከነፃነት በተለይ ከሚዲያ ነፃነት ከኢንዲፔንደንስ ከማኔጅመንት ከኤዲቶሪያል ነፃነት አኳያ መጠነኛ ልዩነት ሊኖሩ ይችላሉ። ባጭሩ ግን የኢትዮጵያ ህዝብ ማወቅ ያለበት ይህንንም ጉዳይ ደግሞ አጀንዳ የሚያደርግበት ዋናው ምክንያት ምን ያህል ያቃል ይሄንን ሀቅ ምን ያህል ያቃል ይሄንን እውነታ እናም ይሄንን ሳውቆ የኔ ሚዲያ ለኔ ብሎ ለመከራከር ለመሟገት በቀጥታም በራሱ ወይ በተወካዮቹ አማካኝነት በተለይ ደግሞ ራሳቸው መልሰው በህዝቡ ላይ አፈና መሳሪያ የሚሆኑበትን ሁኔታ ለመጋፈጥ እንዲረዳው በሚል ነው አንዱ ነገር። ሁለተኛ ደግሞ ነገሩ በጣም እያሳሰበ እየመጣ ነው። በተለይ ከቴክኖሎጂ እድገት አንፃር በተለይ ደግሞ ከኢንፎርሜሽን ቴክኖሎጂ እድገት አንፃር ሚዲያዎች ከመሰረቱም ካላቸው ኃይል በተጨማሪ አሁን ደግሞ በጣም ኃያል እየሆኑ መምጣታቸው እየታየ ስለሆነ ከመሰረቱም ቢሆን አራተኛው ኃይል አራተኛው መንግስት እየተባሉ ይታወቃሉ። ያ ኃይላቸው በጣም እየጨመረ ስለመጣ ነገሩ ትኩረት ሊሰጠው ይገባል፣ ህዝብን ማወቅ አለበት ከሚለው ነው እና እናንተ ባላችሁ ላይ በተጨማሪ የህዝብ በሚለው ላይ ፐብሊክ ሚዲያ ላይ ብዙውን ጊዜ አብዛኛው በጀት የመንግስት ነው። ይሄ ራሱ ከህዝብ ነው። ይሄንን ራሱ ከኢትዮጵያ አንፃር ስንመለከት እንዲያውም አብዛኛው ሳይሆን 100% ከህዝብ ካዝና ነው። የመገናኛ ብዙሃን በተለይ የመንግስት የሚባሉ የመንግስት ተብሎ የሚታወቁት ኢትዮጵያ ውስጥ ከህዝብ ካዝና ነው። ስሙ ለምን ተቀየረ? ለምን ህዝብ የኔ የሚለውን ሐሳብ እስከነጭራሹ ማንሳት አልቻለም? የምነው ብናነሳ እንግዲህ ይሄ ወደ ኋላ ነው ይመልሰን በአጠቃላይ ለ150 ዓመታት ቦታ ይዞ ተቀምጦ ከነበረው የፖለቲካ ባህል አንፃር በህዝቡ አእምሮ ውስጥ ተቀርጾ ከቆየው የፖለቲካ አመለካከትና እምነት አንፃር ምናልባት በፍቃዱ ነካርጎታል ገናነን የሚለው ግን በመቶ አልቀበለውም። እንደው ከህብረተሰቡ እድገት ጋር የሚሄድ ይሄንንም ፖለቲከኞች ብዙውን ጊዜ እንደ ሰበብ በተለይ ደግሞ የውጪ ሀገር አቻዎቻቸውን ለማሳመን የሚጠቀሙበት በኔ አመለካከት በጣም ከፍተኛ የህዝብ ንቀት
የሚገለጽበት አቀራረብ ነው ይሄ ከዚህ አንፃር አቶ መለስን ነው በደንብ የምናስታውሰው ስለ ዲሞክራሲ ሲጠየቅ አሜሪካዎች እኮ 100 ዓመት ምናምን ነው የወሰደባቸው ሁላችንም እናውቃለን ለአብዛኛው ኢትዮጵያ ህዝብ ዲሞክራሲ ህግ ባይወጣለትም መጻፍ ባይታተምለትም ባህሉ ነው ለዚህ ህዝብ ሰዎች ከዚያም ባሻገር አጋጣሚው እድሉ ቢሰጠው እንደማንኛውም የሰው ልጅ መማር የሚችል ነው መለማመድ የሚችል ነው ግን እንደ ሰበብ ተደርጎ ይወሰዳል ነገሩ በኔ በኩል ፍላጎት አለመኖር ነው ከዚህ ከሚዲያ ሚና በተለይ ስልጣንን ተቆጣጥሮ ለመቆየት ለህዝብ እድል አለመስጠት በአጠቃላይ ዲክቴት አድርጎ አምባገነን ሆኖ ለመኖር ከመንግስት በኩል ካለው ፍላጎት የመጣ እንጂ ህዝቡ ይሄንን ተቀብሎ ለመጠቀም ዝግጁ ከእድገት አንፃር ዝግጁ አለመሆኑ አይመስለኝም የኢትዮጵያን ሁኔታ የሚያባብስ አለ ከዚህም በላይ ምንድነው ይሄ ኦነርሺፕ ራሱ የህዝብ ተብሎ ካፈጣጠሩ ከሁኔታው የህዝብ የሆነውን የራሱ ማድረጉ ብቻ አይደለም በጎን ደግሞ በተለይ በኢህአዴግ ዘመን ያየ ነው የፓርቲ ሚዲያዎች የሚባሉት አንድም ለራሳቸው አየሩን ከመቆጣጠር አልፈው ሌሎቹንም በህዝብ ስም የመንግስት ተብሎ የተቋቋሙትን ለመቆጣጠር መሞከር ለምሳሌ ከማሳውሳቸው እና በጣም ከሚያሳዝኑ ነገሮች አንዱ ዋልታ ኢንፎርሜሽን ማዕከል የሚባለው እንግዲህ ከመሰረቱ የዜና ወኪል አይነት ኒውስ ኤጀንሲ አይነት ነበር ከኢትዮጵያ ዜና አገልግሎት ጋር የሚመሳሰል ወደ ኋላ ላይ አሁን እየተቀየረ መጥቶ ትልቅ ካምፓኒ ሆኗል ሬዲዮዎችንም ቴሌቪዥኖችንም ከፍቶ ምን ይሆን ነበር ዜናዎችን በሙሉ እያዘጋጀ ለሌሎች የመንግስት ተብሎ ለሚታወቁት ሚዲያዎች ሁሉ ስልክ የነበረው ዋልታ ነው በዚህ ላይ ደግሞ ሌላው አሳዛኝ ነገር ለዚህ ሁሉ ገንዘብ ይከፈለዋል ይሄ የሚሆነው ደግሞ የመንግስትም በጀት የሚጠቀመው በመንግስት በጀት ተመስርቶ ጠቅላላ ገጠሮች አካባቢ ቅርንጫፉን የዘረጋው የኢትዮጵያ ዜና አገልግሎት እያለ ነው እኔ ይሄን በተግባር ያየሁን ነው የደርግ የኢህአዴግ የመጀመሪያዎቹ አመታት አካባቢ ቴሌቪዥን ነበርኩ ዜናዎቹ ከየት እንደመጡ አቃለሁና በዚህም የህዝብን ገንዘብ መልሶ እናም ዜናውን ይሸጥለታል ዋልታ ለሁሉም ዜናን ይሰጣል ለቴሌቪዥን ለሬዲዮ ለጋዜጦች በሙሉ ይሸጣልና ይሄ ከዚያም ባሻገር እነዚህ በፖለቲካ ፓርቲ ኦውንድ የተደረጉት ዋናው ስራቸው ደግሞ የፖለቲካ ስራ ነው ህዝብ ከዚያ ውጪ ሌላ ነገር እንዳይሰማ ከጊዜ ችግር እንጂ ሁላችንም ለዚህ ብዙ ምሳሌዎችን መስጠት እንችላለን ራሳቸው ፈጥረው ራሳቸው ደጋግመው እያወሩ በህዝብ ጆሮ ሌላ ነገር እንዳይገባ የሚያደርጉበት እና አሳዛኙ ነገር ይሄ ነገር ዛሬም ቀጠለ በግልጽ እየተነገረን ነው ዋልታ አስከነቅርንጫፎቹ በሙሉ የኢህአዴግ ነው ወይ ደግሞ አሁን ፒፒ ብሎ ስሙን ቀይሮ መጣው አንዱ አስቂ ነገር ደግሞ ሁላችንም ማስታወስ የሚገባን 28 ዓመት አልፎ በህዋቴ በላይነት ሲሄድ የነበረው ኢህአዴግ የዋት ወደ ኋላ ሰልፉ ወደ ኋላ ገብቶ ኦዲፒዮ ነው ኦፒዲዮ ኤንፒፒ ኦሮሚያ ፒፒ ወደፊት ሲመጣም እንዲያውም ፋና 28 ዓመታት ሲፈጸሙ የነበሩትን ግፎች ኢንቨስቲጌት አድርጎ የሚያቀርብ ሚዲያ ሆኖ ተመደበ 28 ዓመታት ሲያፍን የነበረውን ጠምዞ ሲያቀርባቸው የነበራቸውን ግፎች እንዲያጠናና አጥንቶ እንዲያቀርብ ተደረገ ያ ስለውነት በህዝብ ላይ እንደመሳለቅ ነው ለኔ እና በዚህ በኩል እንጃ ብዙ ተነግሮ የሚያልቁ ነገሮች አሉ ግን እስቲ ከህዝብ አንፃር ሰው በፍቃዱ የህዝብ አተያይ የህዝብ አመለካከት እና የህዝብ ሪአክሽን ለነዚህ ሚዲያዎች ያላቸው መንግስት ህዝብ ከመላው አንፃር የግንዛቤ ጥረት እንበለው ደግሞ ወይም የመብት አፈና እንበለው መብቶች ስለታፈኑ መከራከር አይችልም መማጎት አይችልም በአጠቃላይ ዛሬ የምናየው እስቲ ማህበረሰቡ ሚዲያዎችን የሚመለከትባቸው ሁኔታዎች የፈጠሩት ችግር አለ የለም ባለፈው በዚህ ፕሮግራም ላይ በአፋን ኦሮሞ ፕሮግራም ላይ ተሳትፌ ነበርና
ዘላይ አንድ ያነሳነው ነጥብ ነበረ በተለይ ፓርቲዎች የመንግስትን ንብረት እንደፈለጉ እየተጠቀሙ በተለይ ገዢው ፓርቲ የመንግስትን ንብረት እንደፈለገ የግል ጥቅሙ ያዋለው ቅስቀሳ ያረገበት ነው በሚለው ነጥብ ተነስቶ የህዝብ ንብረት የሚባል ነገር አለ ወይ የሚል ነገር አንስቼ ነበር አሁንም የኔ አቋሚያ ነው ተስፋዬ የህዝብ ነው የመንግስት ንብረት የህዝብ ነው የሚለው የቀድሞ ነገር የህዝብ መንግስት አለ ወይ ነው የኔ ጥያቄ ኢትዮጵያ ውስጥ የህዝብ መንግስት አለ ኖሮ ያቃል ህዝብ የሚገዛው የሚቆጣጠረው የሚያወጣው የሚያወርደው መንግስት በዛች ሀገር ታሪክ ውስጥ ኖሮ ያቃል አለ ዛሬ ከዛ ነው መነሳት ያለበት ሚዲያውንም ህዝብ መነገጃ ነው ኢንዱስትሪ ነው ይሄ ነው ስም ነው ይሄ ማንጠልጠያ ነው ይሄ ነው ከዛ ውጪ ስልጣን ያለው ጠመንጃ ያለው ጉልበት ያለው ነው ሚዲያውን የሚጠቀምበት ህዝቡን ግን ያንተ ነው ባይ ነው ከዛ ባለፈ በዛው ሚዲያ ላይ ምንድነው የሚያደርገው አንተ የሚመጥንህ ኢንፎርሜሽን ይሄ ነው ማግኘት የሚገባ ይሄ ነው ብሎ መጥኖ በህግም አስሮ በሚያሰነጥናቸው የሚዲያ ተቋማቱ ሰራተኞችንም የትምህርት ስርዓት ውስጥ ይሄንን ነገር አስቀምጦ ለህዝቡ መስጠት ያለብህ የኢንፎርሜሽን መጠን ይሄ ብቻ ነው አንተም ፍሬም አዘጋጅቶለት ከዚህ ውስጥ መውጣት የለብህም ብሎ የሚለው መንግስት የምንለው መንግስት ደግሞ እስከ ዛሬ ድረስ አገሪቱ ውስጥ ያለ መንግስት እናንተ የምታውቁት የተለየ መንግስት ይኖር አይኖር አላውቅም እንጂ የህዝብ መንግስት ብለን የምንል በህዝብ ይሁንታ የወጣ በህዝብ ይሁንታ የሚወርድ የህዝብን ፍላጎትና ጥቅም አክብሮ ምንም ነገር የሚሰራ መንግስት ስለመኖሩ እኔ እርግጠኛ አይደለሁም የለም የሚል መከራከሪያ ነው ላቀርብ የሚችለው ስለዚህ ይሄ ባለበት ሁኔታ ህዝብ ኃይል አለው የምንለው ነገር ማድረግ አልነበረበት የሚለው ነገር አላውቅም ግን ለወደፊቱ ምንድነው ማድረግ ያለብን ህዝቡ ነፃነቱን ማወቅ መቻል አለበት አሳልፎ መስጠት መቻል የለበትም ነፃነቱን መንከባከብ መጠበቅ መቻል አለበት መንከባከብ መቻል አለበት በኢንፎርሜሽን ነፃ የሆነ ኢንፎርሜሽን የማግኘት መብቱ አለ የተፈጥሮ መብቱ ነው ሰው የመሆን መብቱ ነው ስለራሱ ስለ አካባቢው ስለ ዓለም ሁኔታ ማወቅ ያላንዳች ገደብ የማወቅ መብቱ መጠበቅ መቻል አለበት ባለፈው እንደዚሁ በአፋን ኦሮሞ ውስጥ እንደዚሁ ሲነጋገር ስለ ህገ መንግስት በኢትዮጵያ ውስጥ ያለው መንግስት በተለይ አሁን ስልጣን ላይ ያለው መንግስት ህግ ማክበር አለበት አይደል ለራሱ ላወጣው ህግ ተገዢ መሆን አለበት ያንን ካከበረ በቂ ነው ለጊዜው ብለን ነበር ህገ መንግስቱ ላይ ያለ ኢንፎርሜሽን ነፃነት ያለ ገደብ እንደሚሰጥ ያንን እንኳን ማክበር አልቻለም ህዝቡ ምናልባት የኔ ነው ካለ ያንንም እንዲከበርለት ለማድረግ መስራት መቻል አለበት መብቃት መቻል አለበት እስከ ዛሬ የለም ግንዛቤው ራሱ አሁን ያልኩት ቅድም ያልኩት ነገር የኔ ነው የሚለው ግንዛቤ ውስጥ ራሱ ውስጥ አለ ወይ ኢትዮጵያ ቴሌቪዥን የመንግስት ቴሌቪዥን ነው ፋናም የመንግስት ቴሌቪዥን ነው መንግስት ደግሞ የህዝብ አይደለም ሆኖ ማያቅም የሚል መነሻ ነው ያለው ከዛ ባሻገር አንተ ወደ አነሳው ነጥብ እንትን ከማለቴ በፊት ያልተዘራ አይበቅልም ጋዜጠኛ የምንለው ዛሬ እኛም ሆነ ሌሎቹ ጋዜጠኞች የሚባሉት ከዛው ማህበረሰብ ውስጥ የበቀሉ ነገሮች ናቸው ማህበራዊ ተቋማት ፓርቲዎች የሃይማኖት ተቋማት ሌሎችም ተቋማት የትምህርት ተቋማት ከዛ ማህበረሰብ ውስጥ የበቀሉ ናቸው አዘጋጅቷቸዋል ወይ ብቁ ጋዜጠኛን ነፃነትን ሊሸከም የሚችል ለነፃነት ዋጋ ሊከፍል የሚችል ጋዜጠኛ ያ ማህበረሰብ አዘጋጅቷል ወይ ለዛ የሚሆን ተቋምስ በአገሪቱ ውስጥ ተደራጅቶ ተዘጋጅቷል ወይ ነው አብዛኛው በአገሪቱ ውስጥ ያሉት የጋዜጠኞች ማሰልጠኛ ተቋም ተብሎ የተቀመጡ እስከ ቅርብ ጊዜ ድረስ ምን እንደሚደረግ አላቅም እንጂ ተቋሙም አልነበረም የነበረው ተቋም አዲስ አበባ ዩኒቨርሲቲ ውስጥ ስር የተከፈተ ማስ ሚዲያ ማሰልጠኛ የሚባለው አለ እሱ የካድሬ ማሰልጠኛ የነበረ ነው አሁን ከዛ በኋላ በኖርዌጂያን የመንግስት የሚረዳ በማስተርስ ደረጃ በሚዲያ ላይ ሲሰጥ የነበረ በአዲስ አበባ ዩኒቨርሲቲ ሲሰጥ የነበረ ትንሽ የተሻለ ነገር ሲሰጥ የነበረ ነው ሌላው የካድሬ ማሰልጠኛ ነው ከዛ ጋዜጠኛው በነፃነት የሚሰለጥንበት ተቋማትስ አሉ ወይ የትምህርት ተቋማቱ ራሳቸው አሁን በየክልሎች የሚቋቋሙ ዩኒቨርሲቲዎች ለጋዜጠኝነት ትምህርት ይሰጣሉ አሉ አላውቅም በምን ደረጃ ላይ ያ ትምህርት እንደሚሰጥ ያ እነዛ ተቋማት ምን አይነት
ነፃ ጋዜጦችን ከህብረተሰቡ ጫናና ተጽዕኖ የወጡ ነፃ ጋዜጠኞችን ያፈራል ወይ? እና ህብረተሰቡ ራሱ እንደዚህ አይነት ጋዜጠኞችን አፍርቷል እያፈራ ነው አላቅ ማህበራዊ ተቋማት ቅድም የምንላቸው ነገሮች የሃይማኖት ተቋማት አሁን ትልቅ ችግር አለ እዛ ክርክር አሁን በነፃ ሚዲያዎች መካከል ክሶች ወንጀላዎች አሉ ይሄ ሁሉ ነፃነቱን ያለ መረዳት ነው ሚዲያው ምን ያህል ነፃ ነው ምን ያህል ኢንፎርሜሽን በነፃነት መስጠት ይችላል የሚለውን የመረዳት ጉዳይ በተቋማት ደረጃ እንኳን የለም የፖለቲካ ፓርቲዎች ይሄን የሚዲያውን ነፃነት የመረዳት አቅማቸው ራሱ ሚዲያውን ጋውን ጋዜጠኛውን ይተቀሙበታል እንጂ ለመሸጋገሪያ ለስልጣን ማብቂያነት ይተቀሙበታል እንጂ ነፃነቱን ምን ያህል ያከብሩታል ለነሱ እስከሰራ ድረስ የነሱን በጎ ነገር እስከተናገረ ድረስ ብቻ ነው ጋዜጣውን ሚዲያውን የሚያደምቁት አንደኛው ከዚህ ይነሳና ኦኤንኤንና ኦኤምኤን ስለ ቅማንት ወይም ስለ ሌላ አንድ ማህበረሰብ ኢንተርቪው ምስሩ ኦፒኒየንም መጥቶ እዛ ላይ ሰራ አንዱ የክልል ባለስልጣን ይነሳና በህግ ይጠየቅልኝ ህጉን ጥሷል እንዲመብትን ብሎ ክስ መሰረተባል ወይም ሰልፍ ያስወጣባል ወግዘት ያመጣብ እንትን ይልባል አንደኛው ደግሞ ይነሳና ተኛ ካድሬ ወይ ሳተላይት አትቀስልና ይገል የሚባለው ሚዲያ ወይ የጂ ህዝብ ጠላት ነው አውጀናል ከዛሬ ጀምሮ ይላል ሉክ ይሄ በሁሉም አቅጣጫ አለ ኦኤምኤን የአማራ ህዝብ ጠላት ነው ብሎ የሚያውጅ አለ ከዛም ተነስቶ ደግሞ እሳት የኦሮሞ ህዝብ ጠላት ነው ብሎ የሚያውጅ ፖለቲከኛ እናያለን እዚህ ድረስ ነው የሚሄደው ነው ነፃነቱንም አብረን እየተለማመድ መሆን አለበት አንተ ኦኤምኤን ወይም ኦኤንኤን የአማራ ህዝብ ጠላት ነው ብለ ስትል እዛ ውስጥ የሚሰራው ጋዜጠኛው ካሜራማኑ ጽዳት ሰራተኛው ጸሐፊው ምኑ ሁሉ እዛ ውስጥ የሚሰራው አንድ ላይ ታመጣና የአንድ ህዝብ ጠላት ነው ይያልከው ነው ጠላት ከሆነ ደግሞ ምን ማድረግ አለበት ልታጠፋው ይገባል ጠላትህ እያነሳሳህ ነው ያለው ማለት ነው ተቃራኒውም እንደዛ ነው ያለው ፓርቲዎቹ ራሳቸው የመንግስት ተቋማትና ካድሬዎች ተቃዋሚ ፓርቲዎችም በዚህ ደረጃ ዝግጁዎች አልነበሩ እነዚህ ከየት አይደሉም አሁን ቢሆን ከየት ነው የመጡት ከማህበረሰቡ ነው የመጡት ያ ማህበረሰብ ነው የወለዳቸው ያፈለቃቸው እንዲበቅሉ ያደረጉትን ከዛ ውስጥ ነው ስለዚህ ማህበረሰቡ እንደዚህ አይነት ደረጃዎችን ካድሬዎችን ተቃዋሚ ፓርቲዎችን ተቋማትን የእምነት ተቋማትን አሁን ሰሞኑን በኦኤምኤን እና በኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል ያለውን ክርክር እየሰማችሁ ነው ከነሱ ተገንጥሎ የወጡትን ሰዎች ቃለ መጠይቅ ኢንተርቪው ወይ በስብሰባ ላይ እነሱ የተናገሩትን ንግግር ለምን ብሮድካስት አደረጋችሁ ተብሎ ተከሰው የብሮድካስት ኤጀንሲ የሚባለው መንግስት ያቋቋመው ኃይል እና በነዛ መካከል ያለ ክርክር ያለ ድብደባ ያለው ሃራስመንት ማስፈራራት እያየን ነው ያለነው ይሄ ሁሉ የህዝብ ማህበራዊ ተቋማትም ያለ ማደጋቸውም ለነፃነት ራሳቸውን ዝግጁ የሌላውን ነፃነት የመቀበል የነሱንም ነፃነት ኤክሰርሳይዝ ለማድረግ ዝግጁ ያለ መሆናቸውን ይገልጻል ስለዚህ በህብረተሰቡ ውስጥ ዲፕ የሆነ ጥልቀት ያለው ስራ መሰራት መቻል አለበት ይሄ የሚመሰረተው ደግሞ በፖሊሲዎች ላይ ነው መንግስት ለዚህ በጎ ፈቃድን ማሳየት መቻል አለበት የቻይና መንገድ እየተከተልክ የካናዳን ወይንም የአሜሪካን ሚዲያ የእድገት ደረጃ ወይም እነሱ የሄዱበት መንገድ ተከተል ልትል አትችልም ወይ ኢራንን ወይ ሳውዲን መንገድ እየተከተልክ እንትን ማለት ጋዜጠኛውን ተንከባከብ ማለት አትችልም አስቸጋሪ ነው ሄደ ማረድ ነው መግደል ነው አፍደ መውሰድና ከዛ በኋላ የህዝብ ጠላት ነው አሸባሪ ነው ብለ እንትን ማድረግ ነው ስለዚህ እኔ ህብረተሰቡ አሁንም ያለው የነፃነትን የሚዲያውን ነፃነት የማወቅ የመንከባከብ የመከላከል ደረጃ ብቁ የሆኑ ጋዜጠኞችን የማፍራት ብቁ የሆኑ ተቋማትን የማፍራት ፖለቲካ ስርዓቱን የሚመሩ የሚያንቀሳቅሱ ኃይሎችን የማፍራት ደረጃው ገና ነው ገና መሆኑ ደግሞ ምንድነው እዛ ላይ መሰራት ያለበት ገና ብዙ መሰራት ያለበት ስራ መኖሩን ነው የሚያሳየው ገበያውም የለም በተለይ የግል ሚዲያው ጋዜጣውን አሁን ባለፈው ሀገር ቤት ሄጄ አይቻለሁ ተቃቅን ትንሽ ጋዜጦች ናቸው ያሉትና ገበያውም የላቸውም በይዘታቸውም ቢሆን የዛሬ 20 አመት እኛ ስንሰራው የነበረው አይነት በነበርንበት ጊዜ የነበረው ርዕስ ነው ያለው
ምንም እንትን የለውም ለምንድን ነው እንደዛ የሚያደርጉት አሁንም የሚቀበለው ማህበረሰቡ የሚቀበለው እሱ ነው ገበያ ነው የሚፈልጉት ካልቸጡ ሊያገኙ አይችሉም እንደዚህ አይነት ነገር ካላደረጉ ደግሞ ሴንሴሽናል የሆነ ነገር እስካልሰሩ ድረስ ማህበረሰቡ አይቀበላቸውም እና ዛሬ ይሄ ባለም አቀፍም ደረጃ ያለ ነገር ነው ይሄ ፌክ ኒውስ የሚባለው በዛበት ታሪክ ከእውነተኛ ወሬ ይልቅ ሐሰተኛ ወሬዎች በከፍተኛ ፍጥነት ይሄዳሉ ከአስደሳች ዜናዎች ይልቅ አሳዛኝ የሆኑ ዜናዎች በከፍተኛ ፍጥነት እየሄዱ ነው በማህበረሰቡ ውስጥ እኛም ሀገር ውስጥ እንደዚህ አይነት ተጽዕኖዎች አሉ ስለዚህ መረጃን ኢንፎርሜሽኑን የመቀበል ደረጃው የህብረተሰባችን የመቀበል እድገት ደረጃው ራሱ ገና ነው ሊሰራ ይገባል እዛ ላይ እንዴት ነው ሊሰራ የሚችለው አላውቅም ለወደፊት ባለሙያ ጋብዘን ይሄንን ህብረተሰቡን እንዴት ማብቃት እንችላለን ነፃነቱን እንዲያውቅ እንዲረዳ የሚዲያኑን ነፃነት ክብር በተቋምም ደረጃ እንደ ግለሰብም እንዲቀበልና እንዲያውቅ ለማድረግ ምን መደረግ አለበት የሚለው ምናልባት ከኛ የተሻሉ ባለሙያዎች ለወደፊት ጋብዘን ሐሳባቸውን እንዲሰጡ ማድረግ ይቻላል ጥሩ ነው ኦቦ እስራኤል በፍቃዱ ካነሳችሁ ሁለት ነጥቦች ላይ እንድጨምር እንፈልጋለሁ አንደኛው የመንግስት ኤጀንሲዎች ራሳቸው እንደ ብሮድካስቲንግ ኤጀንሲ አይነቱ ጥላቻን ጠላትነትን መዝራት ላይ መሰማራቱ ከዚያ ደግሞ ፌክ ኒውስ በዘመናችን እየተስፋፋ መጣቱ የሚለውን አንስተዋል ከዚህ ጋር ታይሶ በኔ አመለካከት በጣም አሳሳቢ ከሆኑ ነገሮች አንዱ በአብዛኛው የግል ሚዲያ ተብሎ የሚታወቁት በአብዛኛው ደግሞ ከፖለቲካ ድርጅቶች ጋር ቁርኝት ያላቸው ደግሞ ራሳቸውን የወገናቸው ተወካይ አድርገው የሚያቀርቡ የግል ሚዲያዎች ሲያደርጉት የነበረውና ያደረጉ ያሉ ነገር ወገንተኝነትን የመያዝና አውቀውም ሆነ ሳያውቁ አንዱ ባንዱ ላይ ጥላቻ በህዝብ ደረጃ ጥላቻ የመዝራት ስራ ይታያል በዚያ ከዚያ አንፃር ደግሞ ስለውነት ይሄ ራስን ወገንተኝነት መያዝ ሳይሆን በኔ በኩል በእውነት መሬት ላይ ከሚታየው በኦሮሞ ህዝብ ላይ በጣም የተነጣጠሩ ፕሮፓጋንዳዎች እየተካሄዱ እናለን ባጭሩ ብናስቀምጠው ይሄንን የህዝብ ራሱ ሰለባ የሆነ መልሶ ደግሞ ራሱ እየተወነጀለ ለዚህ በተለይ ኦገስት 26ቱን ኦገስት ነበርል ከ3 ወር በፊት የሆነው እናለን ከአዳማ ብንጀምር መጀመሪያ የተገደለው ኦሮሞ ነው ያለ ቀጥሎም እንግዲህ በፊገርም እንደቀረበው ከ3 እጅ 2ቱ ኦሮሞ የንብረቶች ጥቃትም ያውም ደግሞ ይሄ ህዝብ በባህሉ መሰረት ጥቃቶች እንዳይደርሱ ለምሳሌ ሞጆ አካባቢ ነው በደንብ የተረዳውት 2 ቤተክርስቲያን ላይ 2 ጥቃቶች ሊሰነዘሩ ሲሄዱ ጋዝና ክብሪት በያዙ ኃይሎች ህዝቡ የኦሮሞ ህዝብ ወጥቶ ለቤተክርስቲያኑ አስተዳደሮች ለፖሊስ ሪፖርት አድርጎ ባስቆመበት ሁኔታ ውስጥ ግን ቤተክርስቲያኖችን አቃጠሉ በከፍተኛ ፊገር ይሄ በስፋት ይታያል ከዚህ አንፃርም ትልቅ ስጋት አለ ይሄን ጨምርበትና እስቲ ጥላቻና ጠላትነትን የመዝራቱ ነገርና የፌክ ኒውሶች እየተጫወቱ ያሉትን ሚና ይነካካልን አመሰግናለሁ ተስፋዬ እንደሚታየው አሁን ከስልጣን ላይ ያሉ መንግስት በአብዛኛው እያተኮረ ያለው ወደ ምርጫው ከመደረጉ በፊት ምርጫው ከመካሄዱ በፊት ምንድነው ያደረገ ያለው በሁሉም አካባቢዎች እንደምናየው ሁከት ብጥብጥና የእርስ በርስ ግጭቶች ሊከሰቱ መንገዱን እየጠረገ ያለ ይመስላል ይሄ ደግሞ የራሱ የሆነ የፖለቲካ ምክንያት አለው እና ያን ውስጥ መግባት አልፈልግም ምክንያቱም ለዛ በጣም ቅርብ የሆኑ ወገኖች ይበልጥ መናገር ስለሚችሉ እዚህ ቁጭ ብዬ አሁን አገር ውስጥ ስላለው የግጭት ሁኔታ በሌላ መረጃ የምናገረው ነገር የለም አንድ የምናውቀው ነገርና ሁላችንም የምንስማማበት ነገር ግን ጋዜጠኞች በአብዛኛው ስራቸው የህብረተሰቡን ኦፒኒየን ሼፕ ማድረግ የህብረተሰቡን ኦፒኒየን ሼፕ ለማድረግ ደግሞ በሀገሪቷ ውስጥ ጋዜጠኛ ሊኖር ይገባል አሁን ያለነው በተገቢ መንገድ ሊሰሩ የሚችሉ ጋዜጠኞች የሉም
ስለዚህ ሀገሪቷ ወደፊት በተገቢው መንገድ ፖለቲካውና ማህበረሰቡ ተስማምቶ ሊጓዝ የሚችልበትን አቅጣጫ የሚያመላክት ኦፒኒየን ሼፕ የሚያደርግ በሙያው የበሰለ የጋዜጠኝነት ስነ ምግባርን የተላበሰ ተቋም ሊኖር ይገባል ነው አባባላችንና ሁላችንም የምንስማማበት ትዝ ይለኛል ባለፈው 2 ሳምንት ነው ስንወያይ በነበረው የመጀመሪያው የአፋን ኦሮሞ ውይይታችን ሀገሪቷ አዋቂ አላት ብዙ አዋቂዎች አሏት ብዙ ፕሮፌሽናልስ አሏት በፖለቲካው በኢኮኖሚ በማህበራዊ መስክ የተሻለ ዕውቀትና ግንዛቤ ያላቸው ዜጎች አሉ የበሰሉ ሰዎች አሉ የተማሩ ሰዎች አሉ ኢትዮጵያ ግን እየተጠቀመች ያለችው በተማሩት በበሰሉት በሁሉም መስክ የተሻለ የበቃ ዕውቀት ባላቸው ሰዎች ሳይሆን በማያውቁት ካድሬዎች ነው ሀገሪቷ እየተመራች ያለችው ስለዚህ ነው ይሄ ሁሉ ኬዮቲክ የሆነ ሲቹዌሽንስ ኢትዮጵያ ውስጥ እየተፈጠረ ያለው እና ምንድነው ማድረግ ያለብን ጋዜጠኞችን ለመፍጠር የሚያስችል ጋዜጠኞችን ኦፒኒየን ሼፕ ለማድረግ የሚያስችል ብቃት ያላቸውን ባለሙያዎች በሀገሪቷ ውስጥ ለመፍጠር እነዚህ ሀገሪቷ ያላትን የሰው ኃይል የተማረ የሰው ኃይል መጠቀም መቻል አለባት ያ ካልሆነ ድረስ አሁንም ሀገሪቷ የምትመራው በሀገሪቷ የፖለቲካ መድረክ የሚታየው የሚደመጠው ማንኛውም ነገር የሚመራው በካድሬ እስከሆነ ድረስና በጋዜጠኝነት የሙያ ብቃቱ እስከሌለ ድረስ አሁንም ከሁከትና ከሽብር አንወጣም ምክንያቱም መንግስት የሚፈልገው ያንን ነው እና በአቋራጭ ስልጣን ለመያዝ እንጂ በተገቢው መንገድ ህግና ስርዓትን ጠብቆ የህዝብ ድምጽ ተቆጥሮ ከምርጫ ሳጥን ስልጣኑን ለማግኘት እየተጋ ያለ ባለስልጣን ወይንም ደግሞ ፖለቲካ ፓርቲ እየታየ አይደለም ስለዚህ ነው ያንን ለማስቻል በኢትዮጵያ ውስጥ ስልጣን ከምርጫ ሳጥን እንዲገኝ የሚያስችል የህዝብ ንቃት ለመፍጠር የሚችል ኦፒኒየን ሼፕ ማድረግ የሚያስችል ተቋም ጋዜጠኛ ነው ጋዜጣ ነው እና ያንን ለመፍጠር መቻል ነው ያንን ለመፍጠር ማስቻል ነው ከሀገሪቷ የሚጠበቀው ማንኛውም በስልጣን ላይ ያለ ባለስልጣን ስልጣኑን እስከ ከነገ ወዲያ ለማቆየት ይፈልግ ይሆናል ነገር ግን ሀገሪቷ አሁን ብዙ ጊዜ አይተህ ከሆነ የምናወራው ስለ አለፉት ነገስታት መልካምነት ነው እነዚያ ያለፉት ነገስታት በዘመናቸው ስለሰሩት መጥፎ ነገር ወይንም ደግሞ ስህተት ሊያወራ የሚችል በትክክል ለህብረተሰቡ ሊያስረዳ የሚችል ተቋም የለም ጋዜጠኝነት የለም ስለዚህ ሁሉም በአንድ ሰርክል ዙሪያ ተሰብስቦ ሁሉንም ነገር እውነትን ሳይሆን የፈጠራ ወሬዎች የሚሰበኩበትን አጋጣሚ ነው እየሰማን ያለነውና እያየን ያለነው ነገር በእውነቱ ተስፋ የሚሰጥ አይደለም ጨለምተኝነትን ማስተጋባት ሳይሆን knowledge based የሆነ ሙያ ብቃት ያስፈልጋል በሀገሪቷ ውስጥ ያንን knowledge ደግሞ ለመስራት የሚቻለው ዛሬውን ዩኒቨርሲቲ ቋቋም ዛሬውን የጋዜጠኝነት ተቋም ይመስረት ዛሬውን ጋዜጠኞች ይሰልጥኑ እና ሚዲያ ላይ ይጡ ሳይሆን ለነገ ምን እየሰራን ነው ሀገሪቷ በዚህ አይነት መንገድ ለሚቀጥሉት 150 ዓመት ወይም 200 ዓመት ትቀጥላለች ወይንስ ለሚቀጥለው ትውልድ ማስቀመጥ የምንችለው ምን አይነት ተቋማትን ነው ያንን ተቋማትስ ለማስቀመጥ ለማስቻል በሀገሪቷ ውስጥ ያለው የሰው ኃይል የነቃው የሰው ኃይል የተማረው የሰው ኃይል ምን እየሰራ ነው ቢያንስ ለዛሬ ማድረስ የማንችለውን ነገር ለነገ ማስቀመጥ ብንችል ሀገሪቷ ወደፊት ምናልባት የተሻለ ተቋማት የዲሞክራሲ ተቋማት የማህበራዊ ተቋማት ሊኖራት ይችላል የሚል እምነት ነው ያለኝ ስለዚህ አሁን ባለው ሁኔታ የጥላቻና የጠላትነትን አሁን ገበያው ላይ ዋጋ ያወጣ ያለው ነገር ቢኖር ኦሮሞ መስደብ የኦሮሞን
መጥፎነት አጉልቶ ማውራት የጋዜጠኞቹ የገበያ አርዕስት ነው ሶ እንደምንም ተብሎ ጸረ ኦሮሞ የሆነ ፕሮፓጋንዳ መንዛት ነው የሚፈልገው ወይንም ደግሞ ስለዚያ የሚያወራን ሰው ኢንተርቪው ማድረግ ነው እና ጋዜጣ ያሸጣል እንጂ እውነትን ህዝቡን ሊያግባባ ህዝቡን ሊያስማማ የሚችል ከይቅርታ ጋር ምንድነው ለማለት የፈለኩት ጥላቻን መንዛትና በጠላትነት አንድን ወገን ወይንም አንድን የፖለቲካ ቡድን አንድን ህዝብ አንድን ተቋም በጠላትነት የመፈረጅ ሁኔታ ወደፊትም ይቀጥላል ይህ በአንድ ጊዜ ወይንም በአንድ ጀንበር ይቆማል ተብሎ የሚጠበቅ ነገር አይደለም ይህ ሊቆም የሚችለው ለሙያው ብቃት ያለው የሰው ኃይል ሀገሪቷ ማፍራት ስትችል ነው ያንን ለማፍራት የሚቻለው ደግሞ በሀገሪቷ ውስጥ ያለው የሰለጠነ የሰው ኃይል ቢያንስ የነዚህን የዲሞክራሲ ተቋማትን ለመገንባት የሚያስችል ጽንሰ ሐሳብ መሬት ላይ ለማስቀመጥ ሲችል ነው ትዝራችሁ እንደሆነ የኢትዮጵያ ፕሬስ ህግ ከመረቀቁ በፊት ማስታወቂያ ሚኒስቴር የነበሩት አቶ ዲማ ነገው ናቸው እና በኦነግ በኩል የመጀመሪያ ስብሰባቸውን ሲያካሂዱ እኔ በዛ ስብሰባ ላይ ነበርኩ ከተለያዩ የዓለም አቀፍ ተቋማት ጋር እና ያ የፕሬስ ነፃነት ጽንሰ ሐሳብን ያስቀመጡት በዚያ ዘመን ነበር በዛች ወቅት ነበር ያቺ በዛች ወቅት የተቀመጠችው ጽንሰ ሐሳብ የሽግግር መንግስቱ ወቅት ምን ሆነች በሽግግር መንግስቱ ወቅት የፕሬስ አዋጅ ሆና ወጣች እና በዚህ አይነት የተለጠነ የሰው ኃይል ለማፍራትም የተዋጣለት ወይንም ደግሞ ጠንካራ የሚዲያ ተቋም ለመመስረትም በአገሪቷ ውስጥ የዲሞክራሲ ተቋማት ጠንካራ መሰረት ላይ እንዲመሰረቱ ለማድረግ የሚያስችል የሙያ ተቋማትን የሰለጠነ የሰው ኃይል ለማደረጀት የሚያስችለውን ብቃት ያላቸው ሰዎች ሀገሪቷ አላት ሀገሪቷ ለዚህ የአሜሪካንን እርዳታ ወይንም ደግሞ የኖርዌይን እርዳታ የምትጠብቅበት ምንም ምክንያት የለም ኢትዮጵያ በቂ የሰው ኃይል አላት በውጪ በሀገር ውስጥ ያሉ በዲፕሎማሲው በፖለቲካው በማህበራዊ መስክ በወታደራዊ ጭምር በጣም የሰለጠኑ የተሻለ ብቃት ከማንኛውም ዓለም አቀፍ ስታንዳርድ የሰለጠኑ ሰዎች ስላሉ እነዚህን መጠቀም መቻል አለባት ሀገሪቷ እነዚህን ሰዎች ለሀገራቸው መስራት መቻል አለባቸው አንድ በኃይለ ሥላሴ ጊዜ የነበሩ ሰው በሆነ ቴሌቪዥን ሲናገሩ የሰማሁት ነገር ድሮ በውጪ ሀገር ትምህርታቸውን ሲጨርሱ ወደ ሀገራቸው ለመመለስ የሚቸኩሉበት ዋነኛው ምክንያት ለሀገራቸው ለመስራት ባላቸው ፍላጎት ነው አሁንም በዚህን ዘመን ለኢትዮጵያ ለመስራት ፍላጎት ያላቸው ብዙ ሰዎች አሉ ከፖለቲካው ያልተነካኩ ከዚህ ከብሔር ጥላቻ ከምናምኑ ጋር ያልተነካኩ ጥሩ ሰዎች አሉ በጣም የተማሩ ብቃት ያላቸው ለሀገሪቷ ጠቃሚ ነገር መስራት የሚችሉ ሰዎች ስላሉ እነዚህ ሰዎች ለሀገሪቷ የወደፊት ዕጣ ፈንታ ወሳኝ የሆኑ የዲሞክራሲ ተቋማትን አመስርቶ በጠንካራ መሰረት ላይ ለማኖር የሚያስችል ነገሮችን ማስቀመጥ መቻል አለባቸው ከነዛ መሃል ጋዜጠኝነት አንደኛው ነው አሁን ባለው ሁኔታ ግን ብቁ ጋዜጠኛ በአንድ ጀንበር ለማምረት አይቻልምና ለዛ ቢያንስ ለነገ ማሰብ መቻል አለብን ለማለት ነው አመሰግናለሁ እስራኤል እስካሁን ያነሳናቸውን ጠቅለል አድርገን ለመመልከት ብንሞክር ባጭሩ ምን ይመስላል ዛሬ የደረስንበትን ሁኔታ የፈጠረው ባጭሩ እስከ ዛሬ በአገሪቱ ውስጥ ቦታ ይዞ የተቀመጠው ደግሞ ኤስታብሊሽድ የሆነው የተበላሸ የፖለቲካ ባህል
ዲሞክራሲ መሰረታዊ መብቶች ሰብአዊ መብቶች አከባበር የራቀው የፖለቲካ ባህል እና ከዚያ የመነጩ የተለያዩ መስኮች የአሰራር ባህሎች ልምዶችና የመሳሰሉት በተለይም ደግሞ በህዝቦች አስተሳሰብ ላይ በዜጎች አስተሳሰብ ላይ አሉታዊ ተጽዕኖዎችን ያሳደሩ የፖለቲካ ባህሎች እንደሆኑ ይረዳልን ያ ሁሉ ነው ከተቋማት አልፎ ከኢንስቲትዩሽንስ አልፎ ወደ ግለሰቦች የሚወረደ በአንዳንድ በኩል በከፊልም ቢሆን ግን ግለሰቦች ጋር ችግሮች ይታያሉ እኔ ይሄንንም በግል ኤንካውንተር ካደረጉ ነገር ከገጠመኞቼ በመነሳት ነው ከተወሰኑ ጓደኞቼ ጋር የሥራ ባልደረቦቼ ጋር ከራከር ነበር መንግስት ሚዲያ ውስጥ በነበርኩበት ጊዜ ቴሌቪዥን በአጋጣሚ ደሞኛ ሰብሰብ እንላለን ወደ ፊልድ ስንወጣ ከተለያዩ ዘርፎች ነው እንወጣው ቴሌቪዥን አለ ሬዲዮ ጋዜጦች አሉ ዜና አገልግሎት አለ እና ማለሳው ስለ አሰራሩ ብልሽት ሁላችንም አምነን ለምንድነው የማንጋፈጠው ለስንጣየቅ ማለት ይቻላል 85-90%ዎቹ ጓደኞቼ የእንጀራ ጉዳይ ሆኖብን ነው ታዲያ ምን እናድርግ ይሄን ያሉ ሰዎች ሁለት ሶስታቸውን የማስታውሳቸው ዛሬም በህይወት ያሉ አሉ አንዱ ችግር ይሄ ነው አዎ የኢኮኖሚ ችግር ኢትዮጵያ ውስጥ ምን ጊዜም አለ ያ ራሱ ደግሞ ከብልሹ የፖለቲካ ባህል የመጣ ህዝቦች በተፈጥሯዊ ሀብቶቻቸው በአግባቡ እንዳይጠቀሙ ኦር የተመጣጠነ ስርጭት አለመኖሩ ከዛ የመነጨ ነው ያ ራሱ ደግሞ አሁንም ጊዜ ይወስዳል መሰረታዊ የፖለቲካ ችግር እስካልተስተካከለ ድረስ ሆኖም ግን ይህ አባባል ስለእውነት አሳማኝ ነው ወይ ለዚህ ብለን እያደረግን ያለነው እኮ የራሳችንን የማሰብ ነፃነት ነው አሳልፈን እየሰጠን ያለነው ይሄን መጋፈጥ የለብንም ወይ ከግለሰብ መጀመር የለበትም ወይ እኔ አንድ ብዬ ራሴ እርምጃ ቦስ ሌላው በከተለኝ አልሰራልም አንተ መንግስት አንተ እንደምትለው ብዬ ብል ተጽኖ አንፈጥርም ወይ ተጽኖ ማድረግ አንችልም ወይና ወይስ ይሄንን ሁሉ ደግሞ ለነዚህ ችግሮች መሰረት የሆነው ችግር ጨምሮ አሁን የምናቸው ሁሉ እንዲፈታልን ሌላ ኃይል ነው የምንጠብቀው ይሄ አንድ ነው ከዚህ አንፃር ምን መሆን አለበት የሚለው አንድ ትልቅ ፈልጋለሁ ወደ መደምደሚያ አካባቢ በተጨማሪ የዘነጋ ነው ግን ትልቅ ከፍተኛ ተጽዕኖ ሲያደርግ ነበር እያደረገ ያለ የመገናኛ ብዙሃንም በአግባቡ የሚፈልግባቸው እንዳይወጡ ዋነኛ ምክንያት ከሆነ ነገሮች አንዱ መረጃዎችን የመሰብሰብ ነፃነት መታጣቱ ያ ደግሞ የሚጀምረው ነው ጋዜጠኞችን ወይ ሪፖርተሮችን በተፈለገው መጠን ወደ ተፈለገው አቅጣጫ አሰማርቶ ስራቸው እንዲሰሩ ማድረግ አለመቻል ይሄ ደግሞ ዛሬም ይታያል ብዙዎቹ የግል ሚዲያ ሪፖርተሮች በግልጽ እየተናገሩ ነው የተያዙም አሁን ወደ ወር አካባቢ ሆኗል መሰለኝ ቤኒሻንጉል ጉሙዝ አካባቢ ከትግራይ ክልል የመጡ መቀመጫቸው አዲስ አበባ ነው እንዳውም ወደ ዛ አካባቢ ተሰማሩ ተይዘው ታስረው ኢንተሮጌት ተደረጉ ግን አሁን ተለቀዋል አለ ይሄ ይቺ አድራጎት በሌሎቹ ላይ ምን አይነት ተጽዕኖ ትፈጥራለች ከስጋቱ ከኢንቲሚዴሽኑ አንፃር ከደህንነት ዋስትና አንፃር እና ዛሬ አላቅም ኛ ሀገር ውስጥ በነበርንበት ጊዜ ሌላው ቀርቶ የመንግስት ባለስልጣናት ቢሮዎች ይቅሩና የህዝብ ተወካዮች ይቀመጡበታል የሚባለው ፓርላማ ራሱ ለግል ሚዲያ ጋዜጠኞች ዝግ እንደነበረ እናቃለን ከዚያ ጋር ታይዞ ባለስልጣናት ደግሞ ሲደውልላቸው አጭር መልስ ወይ የለም ነው ወይ ስልክ አንስተው መልሶ ባንተ ላይ መዝጋት ነው ይሄ ራሱ ከህግ ውጪ ከህገ መንግስቱ ውጪ መሆኑ ህዝባችንስ ያውቀዋል ወይ ከዚህ አንፃር እስቲ ወደ መደምደሚያ እንምጣና መሆን የሚገባውና ጠረጠር አድርገን መጀመሪያ ላይ እንዳነሳ ነው ትልቅ የዲሞክራሲ ጥማት አለ ለዚህም ከስርዓት ወደ ስርዓት መስዋዕትነቶች ሲከፈሉ ቆይተዋል እየተከፈለም ነው ለዚህ ሁኔታዎችን ለማመቻቸት ምን መደረግ አለበት በሚለው ላይ በፍቃዱ እሺ
በዚህ ማሳረጃዬን ነው እንግዲህ እስራኤል መጨረሻ ላይ ጥሩ ነጥቦችን አንስቷል እኔም ወደዛው አካባቢ ነው ሄጄ በዛው መደምደም የሚፈልገው እና ከዛ በፊት ግን አንድ ሁለት ነጥቦችን ላንሳና ይሄ የግሉ ሚዲያ አሁን በኤሌክትሮኒክስ ሚዲያ ሀገር ውስጥ ያለው ቴሌቪዥን አካባቢ ራሱን በአቅም ደረጃ ማሳደግም አንዳንድ ክፍተቶችን ሊደፍንለት እንደሚችል አስባለሁ አቅማቸው በጣም ውስን ነው የሰው ኃይላቸው በጣም ውስን ነው የተማሩ ሰው ኃይል የሚላቸው አብዛኛው አክቲቪዝም ስራ ነው እየሰራ ያለው ያንን አክቲቪዝም ወደ ጆርናሊዝም መቀየር መቻል ያስፈልጋል እና የተደራጁ አይደሉም በቂ ኤዲተሮች የላቸውም ጌት ኪፐር የሚባል ነገር የላቸውም አንዱ ጋዜጠኛ ወይንም አንዱ ሚዲያ ውስጥ የሚሰራው አክቲቪስት የሆነ ነገር አምጥቶ ይሰነቅራል እሱ ዜና ሆኖ ይወጣል ባለፈው እሳት ላይ አንድ የወጣ ነገር አስተዋውሳለሁ እሳትን ብዙ ያጋለጠው ችግር የፈጠረበት አንድ ዜና ሰዎች ጉድጓድ ውስጥ ሲጨመሩ ኦሮሞዎች ሶማሌዎችን ሲገሉ የሚል አንድ ግለሰብ ነው ጓደኛዬ ነው የላከልኝ እውነት ነው ብሎ በራሱ ሜሴንጀር ላይ የመጣለትን አንስቶ ዜና ተደርጎ በትልቅ ሚዲያ ላይ የሚሰራበት ያ ጥሩ ጌት ኪፐር ጥሩ ኤዲተር ቢኖር ኖሮ የሚተላል ስትራክቸር ቢኖር ኖሮ የሚያልፍ ነገር አይደለም እነዛ አይነት ስትራክቸሮች መደራጀት መቻል አለባቸው እውነት ነው አቅም ይጠይቃል ያቅም ጉዳይ አለ ግን ከአቅሙ ባይሻገር ሚዲያው በተለይ ሀገር ውስጥ ያለው አሁን አብዛኛው የግሉ ይሄንን የሚያልፍበትንም ዱላ ለመከላከል በተወሰነ ደረጃ ከአክቲቪስትነት ወደ ጆርናሊስትነት መቀየር መቻል ያስፈልጋል አክቲቪዝም ጆርናሊዝምን ገሎታል እየገደለውም ነው ያለው ይሄንን አፌ ሞልቼ መናገር ይችላል ከብዙዎቹ ጋር መጣላት የሚችል ይሆናል እና እንደዚህ ይሄ ካልቸር መለወጥ መቻል አለበት በራሱም ውስጥ የግሉ ሚዲያ ራሱንም በዚህ መነጽር ማየት አለበት ሌላው ጥላቻ ቅድም ያለው ነገር የተነሳው ነገር አለ ጥላቻው እውነት ነው አንድ አካባቢ ላይ ማተኮሩ በአሁኑ ጊዜ እውነት ነው ዘረኛ ሚዲያዎች ተብሎ የሚፈረጁ መዘጋትም አለባቸው መንግስት እርምጃ መውሰድ አለባቸው ተብሎ በየሶሻል ሚዲያው በየስብሰባ ላይ የሚነሱ አሉ ትኩረት የተደረገባቸው ናቸው ኦኤልኤን እና ኦኤምኤን እነዚህ ሚዲያዎች ትኩረት ተደርገው ዘረኛ ሚዲያ ተብሎ ወይራስ ግን እዚህ የአማራ ብዙሃን መገናኛ ተብሎ ሌላ ትልቅ ሚዲያ አለ ማንም አባከና የሚለው የለም የትግራይ ሚዲያ አለ ከአንድም 2-3 ሬዲዮ ቴሌቪዥን አባከና የሚለው የለም እነሱ ዘረኞች አይደለም ያ የዘር ሚዲያ አይደለም እነሱ የሚጫወቱትን የሚያደርጉ ያሉትን የሚገመግም የሚያይ የለም ግን ሚዛናዊ ያለ መሆን ጉዳይ ስንተችም እንትን ስንልም ሚዛናዊ ያለ መሆን ነገር ይታያል ቅድም ቁም ነገሩን አንስተናል እንግዲህ በአብዛኛው ለዚህ ምክንያት የሆኑት ነገሮች ምንድናቸው እየተዘጋጀ ለዛ የተዘጋጀ ፖለቲከኛም ካድሬም ያለ መኖሩ ጉዳይ ነው ብለናል መጨረሻ ላይ እስራኤል ያነሳው ትልቁ ነገር ነው እኔም ቅድም አንስቼ ህብረተሰቡን ለመለወጥ ምን መደረግ አለበት የሚለው ነገር መድኃኒቱን እናላቅም ለወደፊት ሌሎች ሰዎችን አምጥተን በዛ ጉዳይ ልንነጋገራለን የሚል ነገር አንስቼ ነበር እስራኤል ጥሩ ነጥብ መሆንም ያለበት ነገር ምንድነው የተቃውሞ ዲሞክራሲያዊ የሆኑ ተቋማትን የመፍጠር ስራ ለዛ እድል ሲቪክ ማህበራት መደራጀት መቻል አለባቸው በስፋት መደራጀት መቻል አለባቸው እነሱ ናቸው ከመንግስት ባሻገር ህብረተሰቡን ሊያነቁ ሊያደራጁ ስለመብቱ ስለነጻነቱ እንዲያውቅ ሊያደርጉ የሚችሉ ለዚህ እድል መከፈት መቻል አለበት መንግስት ብቻውን እኔን የማደርገው ይሄን ብሎ ማለት ከዛ መላቀቅ መቻል አለበት መንግስት ታክስ መሰብሰብ ነው ስራው በሰበሰበው ታክስ ደግሞ የህዝብ አገልግሎትን መልሶ መስጠት መቻል ነው ስራው ይሄን ተግባሩ ማወቅ መቻል አለበት መንግስት ከዛ ውጪ ሌላ ነገር ውስጥ የመግባቱን ነገር ማቆም አለበት ዲሞክራሲ ተቋማት መደራጀትና ማደግ መስፋት አለባቸው እዛ ውስጥ ከዛ ባለፈ ጋዜጠኛው ከተጎታችነት ስሜት መውጣት መቻል አለበት ህብረተሰቡ ታች ያለው በተለይ ሊጎትተው አይገባም ታች ያለውን ወላይ መጎተት መቻል አለበት ወደ እውነት ወደ ሚዛናዊነት ወደ ነጻነት መጎተት መቻል አለበት እንዳልኩት ይሄንን ለማፍራት የዲሞክራሲ ተቋማት ማለት የትምህርት ተቋማት የሚያፈሯቸው ወጣቶች አዲስ ትውልድ ስለ ነጻነት ስለ ዲሞክራሲ በምን መንገድ ተቀርጾ ነው የሚያድጉት እዛ ላይ ትኩረት መደረግ አለበት ከዛሬ 20-30 አመት በኋላ የተሻለ ማፍራት እንደምንችልበት ደረጃ ላይ መሰራት አለበት ተቋማት መገንባት ላይ ተቋማትን በማደራጀት ጉዳይ ላይ መሰራት አለበት ይሄው ነው መፍትሄው ብዬ ነው የምደመድመው በዚሁ ጨርሳለሁ ያለኝ የዛሬውን ሐሳብ
አመሰግናለሁ። ኦቦስራል በዚህ ላይ እንደ መደምደሚያ መሆን ይገባዋል የሚለው አንፃር ይቺ የዲሞክራሲ ጥማት እሷን አንድ ነገር ልበል ጊዜ ካለ ማለት ነው። በእርግጥ አሁን ህዝቡ የኢትዮጵያ ህዝብ የዲሞክራሲ ጥማት አለው ወይ እየተንቀሳቀሰ ያለው ለዲሞክራሲ ነው ወይ የሚለውን ጥያቄ እናንሳና መልሱን እስቲ ከየጓዳ ጎድጓዳውን ፈላልክ። አንዱ ህዝብ በአንደኛው ህዝብ ላይ ተሰልፎ ለስድብ መፈክር ይዞ መነሳት የዲሞክራሲ አይደለም ወይንም ደግሞ ለዲሞክራሲ ጥማት ያለውን ፍላጎት የሚያሳይ ነገር አይደለም። በነቀምት ወይም በባህር ዳር ነቀምት ባህር ዳር ነቀምትን በመሳደብ ስብሰባ መውጣት ዲሞክራሲ አይደለም፣ ሁከት ነው፣ ኬኦስ ነው። ህዝቡ ይሄንን ነገር እንዲማር ቢያንስ ይሄን ነገር እርስ በራሱ ተግባብቶ በሰላም ተቻችሎ መኖር የሚችልበትን አቅጣጫ የሚያመላክል ሚዲያ ጠፋ። ያንን ሚዲያ ነው ዛሬ ለማየት ያቃተን። በተለያየ አጋጣሚዎች ከቅርብ ጊዜ ወዲህ ላይሰንስ ይዘው በቲቪ መስኮት የወጡ የሚዲያ ተቋማት በአገሪቷ ውስጥ ያለው ሁከት እንዲባባስ እንጂ ትንሽ መፍትሄ አግኝቶ ረገብ ብሎ ህዝቡ በሰላም እንዲኖር እንዲደማመጥ አንድም ጊዜ ቅስቀሳ ፕሮግራም ሲያዘጋጁ አይቼ አላቅም። ምናልባት ኦኤምኤን እና ኦኤንኤን በዚህ ጉዳይ ላይ የበኩላቸውን ኃላፊነት የተወጡ ይመስለኛል። በተለይም ደግሞ ድምጽ ላጡት ድምጽ አልባ ለሆኑት የህብረተሰብ ክፍሎች ድምጽ በመሆን ድምጻቸው ማሰማት በመቻላቸው በተለይም ኦኤምኤን ላይ ከቅርብ ጊዜ ወዲህ ሲደርስበት የነበረውን ጫና ሁላችንም በግልጽ የምናየው ነው። ተስፋዬ አንተ ወደ አነሳኸው ነገር ልመለስና በግለሰብ ደረጃ ኢፍትሐዊነትን መጋፈጥ በትክክል ሁላችንም በተለይ ሶስታችን ይሄን ነገር ስናደርግ ነበር በኢትዮጵያ ውስጥ በነበርንበትና ጋዜጣ በመናሳትምባቸው በእነዚያ ዘመናት በእነዚያ አስቸጋሪ ዘመናት ኢፍትሐዊነትን በግለሰብ ደረጃ ስንጋፈጥ ነበር። ህዝቡ ሲታሰር፣ ህዝቡ ሲሰቃይ፣ ህዝቡ ሲፈናቀል፣ ሲገደል ብሶቱን መከራውንና መፈናቀሉን እስራቱን ቢያንስ ለህብረተሰቡ ድምጽ ለመሆን ጥረት ሲደረግ የነበረበትን ሁኔታ አውቃለሁ እና አሁንም ይሄ አይነት ኃላፊነት የሚሰማቸው ጋዜጠኞች በኢትዮጵያ ውስጥ እንደሚኖሩ እንዳሉ አውቃለሁ፣ አምናለሁ። መረጃን የመሰብሰብ የመረጃ ነፃነት መረጃ የማግኘት ነፃነት ላይ አሁንም መንግስት በስልጣን ላይ ያለው መንግስት እንደሚመስለኝ ከሆነ ፌክ ኒውስን በኢትዮጵያ ውስጥ እያራባ ያለው ይሄ ያለው በስልጣን ላይ ያለው መንግስት ይመስለኛል። ምክንያቱም ፌክ ኒውሶችን ሲቃወም ሰምተን አናውቅም። ወይንም ደግሞ በአንድ ህዝብ ላይ እየተሰሙ ያሉትን ወይንም ደግሞ በአንድ አካባቢ ግጭት በሚፈጠርበት ወቅት እውነተኛውን ነገር ከመረጃው ምንጭ ፈልጎ ለህዝብ ሲያጋልጥ ወይም ሲገልጽ እና አጥፊዎቹን ሲኮንን ሰምተን ስለማናቅ ምናልባትም መረጃ በመሰብሰብ ለጋዜጠኞች እንቅፋት ሊሆን የሚችለው ይህ መንግስት ነው ብዬ ነው የማስበው እኔ። ሁለት ሶስተኛው ነገር አንተ ያነሳኸው ስጋት መፍጠርን ነው። ይሄ በየአካባቢው ስጋት መፍጠር የተለመደ ነው። ምክንያቱም በምርጫ አካባቢዎች በተለይም ኢህአዴግ ከደርግ መውደቅ በኋላ ስልጣኑን የተቆጣጠረው የኢህአዴግ መንግስት እስካሁን ድረስ በኢትዮጵያ ውስጥ ስጋትን በመፍጠር የስልጣን እድሜውን ለማራዘምና የምርጫውን ሳጥን ለማጭበርበር የሚጠቀምበት መንገድ መሆኑን
ያለፉት 30 ዓመታት ወይ ደግሞ 28 27 ዓመት ልምዳችን ማኝ ስለሚሆን ለዚህ የኢትዮጵያ ህዝብም ያውቀዋልና እንትን ማረግ ይሄ ብዙ መናገር ተገቢ ላይሆን ይችላል እና ቀደም ሲል ወደ አነሳሁት ነገር ልመለስና ለመዝጊያ ይሆነን ዘንድ አሁንም ኦፒኒየን የህብረተሰቡን ህዝቡ ለመብቱ እንዲናገር ከጥላቻ ወጥቶ ኦሮሞ የአማራ ወይም የጉራጌ ወይም የትግሬው ህዝብ ጥላቻ የለበትም ወይንም ደግሞ ትግሬው ከሌላው ህዝብ ጋር ወይም አማራው ከሌላው ህዝብ ጋር ምንም የሚያጣላው መሰረታዊ ነገር የለም ይህ ጥላቻ በህዝቦች መካከል ጥላቻው ኢንጀክት እየተደረገ ያለው ነገሩ እንዲባባስ በሚፈልጉ ኃይሎች ነው በህዝቦች መካከል ሁከት ብጥብጥና ሽብር ጤናማ ህይወቱን እንዲያውክ የሚፈልጉ ወገኖች የሚያደርጉት ነገር ስለሆነ ቢያንስ ያንን ሁኔታዎች የነዚያ ሁኔታዎች ረገብ የሚሉበትን ሁኔታ የሚያመቻች ኦፒኒየኖችን ከግራ ወደ ቀኝ የሚያመላልስ የህዝቡ አስተሳሰብ ከእርስ በርስ ጥላቻ ወደ ዲሞክራሲያዊ መብቶቹ እንዲያተኩር ማድረግ የሚያስችል ኦፒኒየን ሼፕ ማድረግ የሚችል ጋዜጠኝነት ዛሬ በኢትዮጵያ ውስጥ ያስፈልጋል ከምን ጊዜውም የበለጠ ዛሬ ስለ ጦርነት የሚያወሩልንን አይደለም የምንፈልገው ዛሬ ስለ ሰላም የሚያወሩትን ነው ዛሬ ጦረኞችን የሚቃወሙትን ነው ዛሬ ሽብር የሚነዙትን ወገኖች በፊት ለፊት በጀግንነት ሊያጋልጡ ሊዋጉ የሚችሉ ጋዜጠኞች ነው ኢትዮጵያ የምትፈልገው መንግስት ሁኔታዎችን ስለፈለገ ብቻ ተከትሎ ማጨብጨብ ተገቢ ላይሆን ይችላል ነገር ግን ለህዝብ የሚጠቅመው ምንድነው ህዝቡ ከሁከት ከሽብርና ከጥላቻ ልቆ የራሱ የሆነችው መብቱ ብቻ የሚጠይቅበትን ሁኔታዎች ማመላከት ያን ነው የጋዜጠኝነት ኃላፊነት ማንኛውም ትልልቅ ሚዲያዎችን ያላቸው የፖለቲካ ድርጅቶች ጭምር ከሽብር የሚያተርፉት ነገር የለም መንግስት ራሱ ከዚህ ከሁከት የሚያተርፈው ነገር የለም ዞሮ ሀገሪቷን ነው የሚጎዳው የተጎዳች ሀገር በኢኮኖሚ የደቀቀችን ሀገር መምራት ደግሞ ለማንኛውም ባለስልጣን ለማንኛውም መንግስት አጓጊ አይደለም ስለዚህ በተቻለ መንገድ በመንግስትም በግልም እና በፖለቲካ ድርጅቶች ተይዞ ያሉት የሚዲያ ተቋማት በሙሉ ህዝቡ መብቱ ወደ ሆነው ወደ እውነተኛ ሐቀኛ መብቷ የሆነችውን የዲሞክራሲ መብቱን የሚጠይቅበትን አቅጣጫ ማመላከት መቻል አለባቸው በዚያ ላይ ቢሰሩ ለሁሉም በቂ የፖለቲካ መድረክ መፍጠር ያስችላል መንግስትም ስልጣኑን ከምርጫ ሳጥን የሚያገኝበትን ሁኔታ ያመቻችለታል ተቃዋሚዎችም በዚያው መልክ ከዛ ውጪ ግን አሁን ባለው ሁኔታ ከቀጠለች ሀገሪቷ አደገኛ ሁኔታ ስለሚያጋጥም ለዛ ያ ነገር እንዳያጋጥም ሁላችንም ጥንቃቄ ማድረግ ይጠበቅብናል ነው ብለው አመሰግናለሁ እኔም ደግሞ በኩሌ ማሳረጊያ የሚሆኑ አንዳንድ ነጥቦችን ለማሳያት ያክል አንድ ያው እናንተ ካነሳችሁት ጋር በተያያዘ ስድብ እርግማን የመሳሰሉት ህዝብም የዚህ አይነቶቹን ነገር የማዳመጥ ወይም የማንበብ ፍላጎት እንዳለ የሚያሳዩ ሁኔታዎች አሉ ከበፊቱም እኛም ሀገር ውስጥ በነበርንበት ጊዜ እናስታውስ ሶስታችንም ጋዜጣ ዟሪዎች ደግሞ የየአካባቢው ስርጭት ኤጀንቶች ወደ ቢሮአችን እየመጡ የሚሉ የነበሩትን ነገሮች አስጩኸው ለምንድነው ይባል እሱ ነው ጋዜጣ የሚያሸጠው የተወሰነ ነው ለሙያችን የምንገዛ ሰዎች ይሄንን በበኩላችን ወርጂ ይሄን አንድ ጊዜ ተቀበለ አታውቅም ግን እውነታው ሲታይ እንዳውም ከሌላውም በላይ ተፈላጊ ጋዜጣይቱ ነበር የሚለው እንዳለ ተቀምጦ ዛሬም ይሄ አለ መጋየነ በተለይ ሶሻል ሚዲያ የሚባሉትን እንደ ዩቲዩብ እንደ ፌስቡክ ላይ በአብዛኛው ይሄንን በሺዎች የሚቆጠረው ላይክ ምናምን የሚስበው
የዚህ አይነቶቹ ናቸው በግልጽ በጣም እንዳውም ያልተመረጡ ቃላትን እየተጠቀሙ ድርጅቶችን ይሁን መንግስትን ይሁን ግለስ ባለስልጣናትን ይሁን ህዝብን ይሁን የሚሰድቡትን ማዳመጡ በጣም ሃይሊ ኮንሱምድ የሚሆን አይነት ስለዚህ ስለውነት ከዚህ አንፃር ህዝባችንም መለስ ብሎ ራሱን ቢጠይቅ በጣም አስፈላጊ ነው ብዬ አምናለሁ እነዚህ የዚህ አይነቶቹ ሚዲያዎች እያበረታታ ነው ይሄ ግን ሊወገዝ የሚገባው ነው ያ ካልሆነ ልንስተካከል ልንማር የተሻለ ኢንቫይሮንመንት መፍጠር አይቻልም በተለይ ከሚዲያዎች ሚና አንፃር በዚህ በኩል ህዝባችን ትልቅ ኃላፊነት አለበት ሌላው አሳዛኝና የሚያስቅ ሰዎች በትክክለኛው የሚዲያ አሰራር በትክክለኛው የሚዲያ ህጎች አሰራር እና ኢንቫይሮንመንት ውስጥ አንድ ሚዲያ የተዛባ መረጃ አቀረበ ቢባል በመጀመሪያ ለዚያ ሚዲያ ተጽፎ ወይም ደግሞ በስልክ ተደውሎ ይሄንን አዛብታ አቅርባንላ አስተካክል በዚህም ሚዲያውም ደግሞ የዛን ቅሬታ አቅራቢ ወገን ተቀብሎ አስተካክሎ ማቅረብ ይሄ የራሱ ተርምም አለው የራሱ ጃርገን አለው በሚዲያ በሙያ ውስጥ የሚገለጽበት ይሄ በመጀመሪያ ደረጃ የሚጠበቅ ነው ሚዲያዎችም ይሄ ግዴታቸው መሆኑን ያቃሉ ቢያምናለው ማወቅ አለባቸው አሁን ግን የሆነ ያለው ተዘሎ ወደ ክስ መሄድ ይሄንን መንግስትም የመንግስት ሹማምንትም የፖለቲካ ድርጅት ተጠሪዎችም ተቋሞችም ምናልባት ኢትዮጵያ ውስጥ ካልተለመደ እንዲለመድ ማድረግ ይሄ ነው ትክክለኛ አሰራሩ ኦር ሚዲያዎችን በአጠቃላይ ጠርቶ ቅሬታ ያለው ወገን ይሄ ነው ሐቁ ብሎ ለሁሉም መግለጫ መስጠት ነው እንጂ ስለውነት በዳበረ ዲሞክራሲ ውስጥ ከሚዲያ አንፃር መካሰስ የለም አይሰማም እንግዲህ እስከሚዳብር ድረስ እንጠብቆ ምናልባት ይሄ ለዚህ ያን መጠበቅ የሚያስፈልግ አይመስልም ለመዳበሩም እንግዲህ አስተዋጽኦ ከሚያደርጉት አንዱ ይሄ ነው በመጨረሻ ግን ለኛው መሰሎች ሚዲያዎች በተለይ ደግሞ እስከነስማቸውም ኢትዮጵያን እንወክላለን የሚሉ በግልጽ ግን ወገንተኝነት የሚታይባቸው ሚዲያዎችን እንዳው ለመስተካከል የሚረዳ ነገር ለመናገር በኦሮሞ ህዝብ ላይ ከማነጻጸራቸው አቋያ ይሄ ደግሞ ራሱ የውሸቱን ጀላ ነው እንዳይባል የቡራዩን ጉዳይና አንሳ ከአንድ ዓመት ተኩል ወቅት የሆነውን ማንም ተለይቶ ጥቃት ባልተፈጸመበት ሁኔታ ውስጥ ተዘሎ ጄኖሳይድ ፈጻሚው የኦሮሞ ህዝብ ኦሮሞዎች የኦገስት 6ቱን እናስታውስ ከዚህ ለውጥ በፊት በምስራቅ ኦሮሚያ የሆነው ፍቃዱን ቅድም የነካካው በጀስት ከግለሰብ ፌስቡክ የተገኘ ሚዲያ ሆን ተብሎ ያ ነገር ያጋጣሚ ሆን ተብሎ ከኦሪጂናል ቪዲዮ ክሊፕ ጋር ያለው ድምጽ ወጥቶ ነው የኦሮሞ ልጆች ተቃውሞ ድምጽ የተጨመረበት ይሄ ከማንም በላይ ደግሞ የኢትዮጵያ አንድነት የኢትዮጵያ ታሪክ የኢትዮጵያ ሉዓላዊነት እያሉ መግቢያቸውንም መደምደሚያቸውንም ይሄንን አድርገው የሚቀርቡ ሚዲያዎች ራሳቸው እነሱ ናቸው እና ለዚህች ሀገር አንድነት ለዘላቂ ሰላም ከመስራቱ አንፃር ይሄን አካሄዳቸውን ቢያስተካክሉ ግልጽ የሆነ ወገንተኝነት ተይዞ አንዱን በጠላትነት በዚህ ውስጥ ደግሞ ምናልባት የተሳሳተ ግንዛቤ ቢታይ ነገር አለ የሚመስላቸው ደግሞ መስለው ለመቅረብ የሚሞክሩት በፖለቲካ ድርጅቶች በፖለቲካ ሽማምንቶች ላይ አይነት ነው ነገር ግን ከዛ በኋላ ዋነኛው የዚህ ሰለባ ጥቃት ይሆን ያለው ራሱ የኦሮሞ ህዝብ ዋነኛው ደግሞ ትልቁ የኢትዮጵያ አካል ተደርጎ የሚታየው ነውም ደግሞ እና ከዚህ አንፃር አካሄዳችንን ለማስተካከል ብንሞክር ምትሉም መጨመር ፈልጌ ነው ይበቃናል መሰለኝ መቅረት የለበትም ማጥሩ ካልሆነ እናንተንም ለግዚያችሁ በጣም አመሰግናለሁ አድማጮቻችንም አብራችሁን ስለቆያችሁ በጣም እናመሰግናለን ሌላ ጊዜ በሌላ ርዕስ እስከምንገናኝ ደህና ቆዩልን እላለሁ